አንቺ እንዴት እንደዛውኝ እንዴት ጥለሽኝ ትሄጃለሽ? ወይ ተረጋጋ፣ ላስረዳሽ። ምንድነው የምታስረጅ? አንቺ እንኳን ሚኪ እንደዛ ያረግነው እንኳን አንስቶ ሆስፒታል እንደወሰደኝ ሰምቻለሁ። አንቺ ጥለሽኝ ስትሄጂ አይደለም ይኸውልህ፣ ላስረዳ። ቆይ ሚኪያስ እኮ ሁለተኛ አጠገቡ እንዳትደርሺ ይገልሻል ያለኝ። የኛ ሚኪያስ? አዎ፣ በዛ ላይ ሆስፒታልም ስመጣ አባሮኝ ነው እንጂ እኔ ፈልጌ አይደለም ሳልጠይቀው የቀረሁት እኮ። የኛ ሚኪያስ? አዎ ራሱ ነው። ምን አስቦ ነው? ነይ እስቲ ለማንኛውም አብረን እንሂድ። የሚረዳህ ነገር ካለ በዚህ ስልክ ደውልልኝ። አሹ እንዴት ነህ? ሰላም ነው? አረ ካርድ በእናትህ ደውልልኝ። ዘግቶብኝ እኮ ነው ስልኬ። በእናትህ ደውልልኝ። አረ እባክህ ሚኪ አንተን ቸግሮ። እግዚአብሔርን የምሬን ነው፣ ደውልልኝ። ስልኬ ሳንቲም ስለሌለው እኮ ነው። ካርድ ነው የቸገረ። ይኸው እንካ ሙላበት። አንተም እንዲህ ጀመርክ? ሄሎ ሰላም ነው? ባለፈው መኪናውን አስተካክዬልሽ ስልክ ቁጥር የሰጠሽኝ ነው። ኦኬ አወቅኩ። እንዴት ነህ? አለን እና ትንሽ ስራ ፈልጌ ነበር። ካላስቸገርኩሽ ላወራሽ እችላለሁ? ኦኬ እሺ። ባለፈው ያገኘኝ ሰፈር ላይ ነኝና ና እዛ እናወራለን። መጣሁ በቃ። እሺ። እሺ ሰላም ነው? እንዴት ነሽ? እንዴት ነህ? አለሁ። እደውላለሁ ብለህ እኮ አዎ፣ አልተመቸኝም። ያው እዛ ሆስፒታልም ስለነበርኩ ከዛም በኋላ ምንም አልተመቸኝም። ለዛ እዚሁ ሰፈር ነሽ ማለት ነው? አዎ እዚህ ነው ቤት። አትሸኘኝም? ደስ ይለኛል። እንሂድ። ለማንኛውም ቤቴ እዚህ ጋር ነው። ኦኬ ይሄ ነው ቤታችሁ? አዎ። አይ ደስ ይላል። እናት ገባ? አይ ሌላ ጊዜ እገባለሁ። አሁን እንኳን ችግር የለም። ኦኬ እሺ በቃ። እና ምን አይነት ስራ ነው መስራት የምትፈልገው? ኧረ እኔ ችግር የለውም። ደስ ያለሽን ስራ እሰራለሁ። ብቻ ስራ ይሁን፣ እኔ መስራት ነው ፈልገው። ኦኬ በቃ እሺ። ኔክስት ሳምንት እደውልልሃለሁ፣ እንገናኛለን። ኦኬ እሺ፣ ደስ ይለኛል። በጣም ነው የማመሰግነው። አመሰግናለሁ።